ሰላም እንዴት ናችሁ? እንኳን ወደ በሱ ቢውልድስ በሰላም መጣችሁ። ይሄ መጀመሪያ ቪዲዮአችን ነው። ከዚህ በኋላ ሳይበር ሴኩሪቲ እና ቴክ ሪሌትድ የሆኑ ጠቃሚ ቲፖች እና ቴክኒኮችን ሼር የምናደርግ ይሆናል። በዛሬው ቪዲዮአችን ላይ እንዴት ዊንዶው ኮማንድ ፕሮምፕት ላይ ከሊነክስ ወይም ሌሎች ሊነክስ ዲስትሮዎችን በWSL አማካኝነት እንዴት መጫን እንችላለን ነው። ይሄ ምን ያቀልልናል? የተለያዩ ስራዎች እንድንሰራ በሊነክስ ላይ የምንሰራውን እዚህ ኮማንድ ፕሮምፕት ላይ መስራት እንችላለን። ለሃኪንግ ለምንም መጠቀም እንችላለን። 10 ቨርቹዋል ቦክስ እየከፈትን እንትን ከምንል በቀላሉ ኮማንዱን ብቻ ከሆነ የምንፈልገው እንድንጠቀም ይረዳናል ማለት ነው። በመጀመሪያ ምንድነው ኮማንድ ፕሮምፕት ሰርች እናደርጋለን ዊንዶው ላይ። ይሄንን ኮማንድ ፕሮምፕት እንከፍተዋለን። እኔ ጋር ኦልሬዲ ከፍቼዋለሁ። እዚህ ኮማንድ ፕሮምፕት ላይ መጀመሪያ ከዛ በፊት ግን WSL አለን የለን የሚለውን ቼክ እናደርጋለን ማለት ነው። ስለዚህ WSL ብለን ሰርች እናደርግ ኦልሬዲ ኢንስታልድ ከሆነ ኢንስታልድ አለ ማለት ነው። ቀድሜ ኢንስታል ስላደረኩት ነው ከዚህ በፊት ስለምጠቀምበት። WSL ኢንስታል ለማድረግ ምንድነው ለሌላችሁ WSL ኢንስታል ትሉትና WSL ኢንስታል ያደርጋል ማለት ነው። WSL ኢንስታል ካደረግን በኋላ ኦንላይን ያሉ የሊነክስ ዲስትሪቢዩሽኖችን ቼክ እናደርጋለን። ምክንያቱም የትኛውን እንደምንመርጥ ማለት ነው። WSL ሊስት ኦንላይን ብለን ያሉትን ቼክ እናደርጋለን። ስናይ ብዙ አይነት ይመጣልናል። ኡቡንቱ ከሊነክስ ብዙ አይነት ኡቡንቱ ሳይዶች ዴቢያን፣ አልማ ሊነክስ፣ አርክ ሊነክስ፣ ኦራክል ምናምን እያለ የተለያዩ የሊነክስ ዲስትሪቢዩሽኖች ይመጣልናል። ማውረድ የምትፈልጉትን ትመርጣላችሁ። እኔ ለምሳሌ ከሊነክስን ከዚህ በፊት ስላወረድኩት አሁን አርክ ሊነክስን ነው የማወርደው። እናንተ የፈለጋችሁትን ካሊ ከፈላችሁ ካሊ ሴሌክት እናደርግና እንመርጣለን። አሁን አርክ ሊነክስ ነው የምፈልገው ብዬ አርክ ሊነክስን ከመረጥኩ በኋላ ምንድን ማድረገው ኮማንድ ላይ WSL ኢንስታል -d ማለት ዲስትሪቢዩሽኑ ማለት ነው። ማንን የቅድም የመረጥነውን ፔስት እናደርጋለን ማለት ነው። አርክ ሊነክስ ኢንተር እንለዋለን። ኢንስታል ማድረግ ይጀምራል ማለት ነው። የተወሰነ ደቂቃ ይወስዳል። እሱን ታግሰን እንጠብቃለን ፉሊ ዳውንሎድድ እስኪል ድረስ። እንደምታዩት አርክ ሊነክስን ዳውንሎድ አድርጎ ጨርሷል። ላውንች እያደረገው ነው፣ ኦፕን እያደረገው ነው።
ላውንች ካደረገ በኋላ ዩዘር ኔም እና ፓስወርድ ነው የሚጠይቀን። ስለዚህ እንጠብቀዋለን። ሎጊን አድርገናል ማለት ነው። እንደምታዩት ገብቷል። ካሊኒክስ ባለፈው ልታሳወርድ ዩዘር ኔም እና ፓስወርድ ጠይቆ ነበር። ይሄኛው አይዶ ነው ለምን እንዳልጠየቀ። ልክ የሊኒክስ ኮማንድን አገኘን፣ አክሰስ አደረግም ማለት ነው። ካሊ ላወረዳችሁ ደግሞ እንዴት ነው የሚመጣው? ይኸው እዚህ ጋር ካሊ ብላችሁ ሰርች ስታደርጉት ካሊኒክስ ይመጣል ማለት ነው። ለምሳሌ ይኸው በካሊኒክስ ላሳያችሁና በቃ ከወረደ ወርዶ ከጨረሰ በኋላ ምን እንደሚመጣ ዩዘር ኔም እና ፓስወርድ ካስገባችሁ በኋላ እንጠብቀዋለን። አንዴ እስኪከፍት ከፈተ ማለት ነው። ስለዚህ አሁን ይሄ የሊኒክስ ያሉት ነገሮች እንዳለ መጠቀም ካሊኒክስ መጠቀም የምንችልበት ነው። ስለዚህ ብዙ አይነት ነገር እንሰራለን። ለምሳሌ አሁን ሊስት ያሉትን ፋይል አይተን እነዚህ ላይ አሁን ለምሳሌ ትራያግሚ ሀዘቦክስ ምናምን ቪፒኤን አውርዳችሁ መጠቀም የምትችሉ ከሆነ ነው። ሌሎች ብዙ አይነት ነገሮች አሉት። ኤንማፕ አለው፣ ሜታስፕሎይት ምናምን አለው። ነገር ግን ይሄኛው ከቨርቹዋል ቦክሱ ካሊ የሚለየው ምንድን ነው? አንዳንድ ነገሮችን ማውረድ ሊኖርባችሁ ይችላል። ማለት የምታወርዱት ለምሳሌ ኤንማፕ ላይኖረው ይችላል፣ እሱን ታወርዳላችሁ። ሜታስፕሎይተብል ላይኖረው ይችላል። ለምሳሌ አሁን እኔ ሜታስፕሎይት ልክፈተውና እሱ ላይ መስራት የምንችላቸውን ነገሮች እንዳለ መስራት ይቻላል። ከዛኛው ምንም የሚለየው ነገር የለም። ጀስት እንዴት ነው ያ ኮማንዱ ከሌለ ሱዶ አፕት ኢንስታል ብሎ ኢንስታል ማድረግ ነው። የተለየ ነገር የሚኖረው የለም። ለምሳሌ አሁን ፔይሎድ ፔይሎድ ብቻ ስላልኩ ፔይሎድስ ነው ለካ። ፔይሎድስ ያሉትን ፔይሎዶች ደግሞ እነዚህ ያሳየናል። ይሄ ጀስት የካሊኒክስ ያሉትን ነገሮች እየጠቀምኩ እያሳያችሁ ነው። እንደዚህ በአጭር መልኩ አውረድን ማለት ነው። ምንም ከዛኛው የሚለይ ነገር የለውም። ኤንማፕ። ስለዚህ እንዲህ በቀላሉ የሊኒክስን ተርሚናል አውረድን ማለት ነው። የተለያዩ ነገሮችን መጠቀም እንችልበታለን። የኡቡንቱንም እንደዚሁ ማውረድ እንችላለን። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ በጠቃሚ የሳይበር ሴኩሪቲ እና የሌሎች የቴክ ቲፖች ይዘን እንመጣለን። ይመቻችሁ።